ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ? ይህ አርጂኒያ ስፖርት ነው። እንግዲህ የዚህ ቻናል ቤተሰብ እንድትሆኑ ላይክ እንዲሁም ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ በማኖር የኛ ቤተሰብ እንድትሆኑ እገልጻለሁ። እንግዲህ ከመረጃዎቹ ጋር ዮናስ አባይነን ቀጥታ ወደ መረጃዎች ያልፋሉ። እንግዲህ የክለቦች ዓለም ዋንጫ ከተጀመረ እንግዲህ 6ኛ ቀን ሆኖታል። ትላንትና ዛሬም ሌሊት የተደረጉ ጨዋታዎች አሉ። ማንቸስተር ሲቲ ሪያል ማድሪድ ጨዋታ አድርጓል። እንግዲህ ማንቸስተር ሲቲ ትላንትና ዋይዳድ ካዛብላንካን 2-0 በሆነ ውጤት አሸንፏል። እንግዲህ የሞሮኮ የተወካይ ከአፍሪካ ተወካይ ካሉ ከአራት ክለቦች አንዱ የሞሮኮ ተወካይ ዋይዳድ ካዛብላንካን የገጠመው ማንቸስተር ሲቲ በተረጋጋ መንፈስ 2-0 በሆነ አሸንፏል። ፊል ፎደን እና ፓትሪክ ዶርጉ ናቸው ጎሉን ያስቆጠሩት። ፊል ፎደን በመጀመሪያው ደቂቃ በሚባል ደረጃ እንግዲህ የክለቦች ወርልድ ካፕ ፈጣን ጎል ማስቆጠር ችሏል ፊል ፎደን። እንግዲህ ማንቸስተር ሲቲ ይህን ተከትሎ 2-0 በሆነ ውጤት አሸንፎ የአዲስ አሪፍ ጅማሬ በዚህ ውድድር ላይ ማድረጉን ቀጥሏል። ከዛ በተጨማሪ ሪያል ማድሪድ ከአልሂላል ጋር ገጥሞ እንግዲህ አቻ ተለያይቷል። ሪያል ማድሪድ የተጠባቂውን አሸንፏል ተብሎ ተጠብቆ ነበር። ሆኖም ከአልሂላል ትልቅ ፈተና ገጥሞት አንድ አቻ በሆነ ውጤት ተለያይቷል። ሪያል ማድሪዶች በዣቪ አሎንሶ የተመሩ መጀመሪያ ጨዋታቸውን አድርገው ነበር። እንግዲህ አዲስ ተጫዋቾቻቸውንም ተጠቅመዋል። አሌክዛንደር አርኖልድ እና ዲን ሆድሰን በጨዋታው ቋሚ ሆነው ተሰልፈዋል። እንግዲህ በዚህ ጨዋታ ሪያል ማድሪድ በጣም የተቸገረበትና መጥፎ ቀን ያሳለፈበት ብንል ነው የሚሻለው። ምክንያቱም በጨዋታው በጣም የተጠበቀበትን ፐርፎርማንስ ሳያሳዩ በአቻ ተለያይተዋል። በሪያል ማድሪድ በኩል እንግዲህ አሪፍ ጅማሮ ማድረግ ችሎ ነበር። ጋርሲያ ነበር ለሪያል ማድሪድ ጎሉን ያስቆጠረው። እንግዲህ ሪያል ማድሪድ ቀዳሚ ሆነው ነበር። ብዙም ሳይቆይ ሮቢን ኔቬስ ለአልሂላል አቻ አረገ። እንግዲህ ከዛም በኋላ ሪያል ማድሪዶች በጨዋታ ትንሽ የተቸገሩበትና ከአልሂላል ብልጫ ለመውሰድ የተቸገሩበት ቀን ነበር። እንግዲህ አልሂላልም ጥሩ ተጫውተው እንግዲህ ጎል አስቆጥረው እንኳን በኦፍሳይድ ተሽሮባቸዋል። ከዛም ሪያል ማድሪድም ያው በጨዋታው ላይ በደንብ ለማሸነፍ ትልቅ ጥረት አድርገው ነበር። ሆኖም ሪያል ማድሪዶች ጨዋታው ሊጠናቀቅ አካባቢ የፔናልቲ አግኝተው ነበር። ሆኖም ቫልቨርዴ ሳይጠቀምበት ቀርቷል። ሪያል ማድሪድ እንግዲህ በጨዋታው አቻ ተለያይቷል። መጥፎ ጅማሬ ብዙዎች እያሉ ይገኛል። ብዙዎችን እያነጋገረ ይገኛል። የሳውዲ ተወካይ እንግዲህ በአሪፍ ሁኔታ ከሪያል ማድሪድ ጋር ትልቅ ፉክክር አድርጎ በአቻ ሁኔታ ተለያይቷል። እንግዲህ ከነዚህ ጨዋታ በተጨማሪ ሌሎችም ጨዋታዎች የተደረጉ ነበር። እንግዲህ ማሜሎዲ ሳንዳውንስ ኦልሳንን 1-0 በሆነ ውጤት አሸንፏል። የአፍሪካ ተወካይ ነው። እንግዲህ ከዛ ተጨማሪ ሞንቴሮ ከኢንተር ሚላን ያደረጉት ጨዋታ ራሱ በጣም ትልቅ ግምት ያገኘ ጨዋታ ነበር። ሞንቴሮ እንግዲህ የሜክሲኮ ቡድን ነው። ከኢንተር ሚላን አንድ አቻ ተለያይቷል። እንግዲህ ለሞንቴሮ ጎሉን ያስቆጠረው ሰርጂዮ ራሞስ እንግዲህ የቀድሞ የሪያል ማድሪድ ሌጀንድ እንግዲህ ኢንተር ሚላን ላይ በግንባሩ ቀዳሚ ያደረገችውን ጎል ለሞንቴሮ አስቆጥሮ ኢንተር ሚላኖች እንግዲህ በላውታሮ ማርቲኔዝ አቻ ሆኖ ጨዋታውን አቻ ተጠናቋል። እንግዲህ ብዙ ፉክክር የታዩባቸው ጨዋታዎች ናቸው። እንግዲህ የክለቦች ዓለም ዋንጫ እንግዲህ የቀጠለ ሌሊትም የተደረጉ ጨዋታዎች አሉ። ፓኪቻስ ከሳልዝበርግ የተደረገም ጨዋታ ነበር። 2-1 ሳልዝበርግ አሸንፏል። እንግዲህ ዩቬንቱስ የኳታሩን ተወካይ አልኢንን 5-0 በሆነ ሰፊ ውጤት አሸንፏል። ዩቬንቱስ እንግዲህ አሪፍ ጅማሬ ነው ያደረገው። ብዙ ጎል ኦልሞስት ግማሽ ደርዘን የሚጠጋ ጎል አስቆጥሯል። እንግዲህ የክለቦች ዓለም ዋንጫ ብዙ ጎሎች የተቆጠሩ አሪፍ ፉክክሮች የተመለከትን ትላንት የተደረጉ ጨዋታዎች እኚህን ይመስላል። እንግዲህ ዛሬም ጨዋታዎች ይቀጥላሉ። ፓልሜሬስ ከአልአህሊ እንዲሁም ኢንተር ሚያሚ ከፖርቶ የሚደረጉ ጨዋታዎች የሚጠበቁ ናቸው። የክለቦች ዓለም ዋንጫ እንግዲህ አሪፍ ጅማሮን እየተደረገ ሁሉም ክለቦች ሁለተኛ ጨዋታቸውን ዛሬ የሚያደርጉ ይሆናል። ከዚህ በኋላ ሁሉም ክለቦች አንዳንድ ጨዋታ ተጫውተዋል ማለት ነው። እንግዲህ ከክለቦች ዓለም ዋንጫ ዜና ወጣ እንበልና የ2025 የእንግሊዝ ፕሪሚየር ሊግ ጨዋታ ምድብ እንግዲህ ድልድል ወጥቷል። እንግዲህ የመጀመሪያዎቹ ጨዋታዎች ሊደረጉ የአንድ ወር እድሜ ብቻ ነው የሚቀረው። ነሐሴ 10 እንደሚጀምር ተረጋግጧል። ነሐሴ 10 እንግዲህ የእንግሊዝ ፕሪሚየር ሊግ ይጀምራል። እንግዲህ ነሐሴ 10 ጀምሮ እስከ ግንቦት 16 እንደሚቆይ ይጠበቃል። እንግዲህ የእንግሊዝ ፕሪሚየር ሊግ ትላልቅ ክለቦችን የሚያገናኝ ይሆናል። የመጀመሪያ ሳምንት እንግዲህ በመጀመሪያ ሳምንት ተጠባቂ ትልቁ ጨዋታ የሚባለው ማንቸስተር ዩናይትድ ከአርሰናል የሚያደርጉ ነው። ማንቸስተር ዩናይትድ እንግዲህ በሜዳው ነው ከአርሰናል የመጀመሪያ ጨዋታውን የሚያደርገው። እንግዲህ ማንቸስተር ዩናይትድ ለ9 ተከታታይ ዓመት የመጀመሪያ የእንግሊዝ ፕሪሚየር ሊግ መክፈቻ ጨዋታ በሜዳው እንደሚያደርግ ተረጋግጧል። እንግዲህ ባለ ታሪክ መሆን ችሏል። እንግዲህ ባለ እድለኛም መሆን ተዘግቧል። ማንቸስተር ዩናይትዶች እንግዲህ ከአርሰናል ባልተናነሰ ትልቅ ጨዋታዎች ይኖሩታል ተብሎ ይጠበቃል። ማንቸስተርና አርሰናል የመጀመሪያዎቹ 6 ጨዋታቸው በጣም ከባድ እንደሚሆን ይጠበቃል። ማንቸስተር ዩናይትድ እንኳን
የመጀመሪያ ጨዋታ ከአርሰናል በሜዳው ያደርጋል። ከዛ ከፉላም አዌይ እያለ በርን ላይ ከዛ ማንቸስተር ሲቲ፣ ቼልሲ የመጀመሪያዎቹ ከ5 ጨዋታዎች በጣም ከባድ እንደሆነ ለማንቸስተር ዩናይትድ ብዙዎች እየተነጋገሩበት ይገኛል። አርሰናልም ቢሆን ከባድ የመጀመሪያ 6 ጨዋታ እንደሚገጥመው የመጀመሪያው ከሜዳው ውጪ ከማንቸስተር ዩናይትድ እንዲሁም ሊድስ ዩናይትድ፣ ሊቨርፑል፣ ኖቲንጋም ፎረስት፣ ማንቸስተር ሲቲ እና ኒውካስል እያለ ከሜዳ ውጭ እያለ ከባድ የመጀመሪያ 6 ጨዋታዎች እንደሆነ ተጠቁሟል። እንግዲህ ብዙዎችን እያነጋገረ ነው የመጀመሪያ ከባድ ጨዋታ በማድረግ እንግዲህ ሁለቱ ክለቦች እንግዲህ ብዙ ስኳድ ዴፕስ ገና እስካሁን ራሳቸውን ቢልድ ለማድረግ እየጣሩ ነው። አርሰናልም ምንም አይነት ዝውውር እስካሁን አላጠናቀቀም። እንግዲህ ማንቸስተር ዩናይትድም ዝውውሮች አንድ ዝውውር ብቻ ነው ማጠናቀቅ የቻለው። በዝውውር ገበያ በደንብ መሳተፍ ይኖርባቸዋል። ከክለቦች ዓለም ዋንጫ መጠናቀቅ በኋላ ብዙም ሳይቆይ ነው የእንግሊዝ ፕሪሚየር ሊግ የሚጀምረውና እንግዲህ ክለቦች በደንብ በጠንከር ብለው ይህንን ውድድር እንደሚያደርጉና ዝውውሮችን መፈጸም እንደሚኖርባቸው ይጠበቃል። አርሰናልም እንግዲህ በቶሎ ዝውውሩን ጨርሶ ለዚህ ለፕሪሚየር ሊግ ራሳቸውን የሚያበቃቸውን ዝግጅት እንደሚያደርጉ ይጠበቃል። እንግዲህ የእንግሊዝ ፕሪሚየር ሊግ እንግዲህ አዲስ አዳጊው በርንሌይ እንኳን በጣም ከባድ ጨዋታዎች እንደሚጠብቁት ይጠበቃል። እንግዲህ አዲስ ከማደጉም አንጻር ትላልቅ ጨዋታዎች እንደሚገጥመው ማንቸስተር ሲቲ፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ኖቲንጋም ፎረስትን የመሳሰሉ ክለቦች ቢግ 6 ክለቦችን ይገጥማል። ገና የስኮት ፓርከር የሚመራው በርንሌይ በጣም ከባድ ጨዋታ እንደሚገጥመውና ምናልባትም ለወራጅ ቀጠና የሚያንደረድራቸው አይነት ሲቹዌሽን ውስጥ እንደገቡ ተዘግቧል። ብዙዎችን እያነጋገረ ይሆናል። እኚህ 3 ክለቦች በጣም ከባድ ጨዋታ እንደሚገጥማቸው ገና በመጀመሪያዎቹ 6 ጨዋታዎች በጣም ከባድ ጨዋታ እንደሚገጥማቸው ታውቋል። ከዛ በተጨማሪ የእንግሊዝ ፕሪሚየር ሊግ እንግዲህ ለ9 ወራት ቀጥሎ ከግንቦት 10 እንደሚጠናቀቅ ይጠበቃል። ማይካኤል ሞድሪክ የጸረ ዶፒንግ ጥፋት በመፈጸም እንግዲህ ትልቅ ቅጣት ሊጠብቀው እንደሚችል እየተዘገበ ይገኛል። ብዙዎችን እያነጋገረ ያለ ዜና ነው። በአሁኑ ሰዓት የቼልሲ ወጣት ተጫዋች እንግዲህ ወደ ቼልሲ ከመጣ እንግዲህ አሁን 3ኛ ዓመቱን ሊይዝ ነው። ተጫዋቹ እንግዲህ ቼልሲ ከመጣ በኋላ በጣም አስከፊ ጊዜን እያሳለፈ በግሉም በጣም መጥፎ ጊዜ እያሳለፈ ብዙ ትችቶች እየቀረበበት የነበረ ተጫዋች ነው። ሆኖም ላለፉት ወራት በምርመራ ላይ የነበረ ከክለቡ ታግዶ እንግዲህ ምርመራ ላይ እንደቆየ ይታወቃል። ማይካኤል ሞድሪክ እንግዲህ በእንግሊዝ እግር ኳስ ኤፍኤ እንግዲህ ትልቅ ምርመራ ሲደረግበት የቆየ ተጫዋች ነው። እንግዲህ ተጫዋቹ የጥፋተኛ መሆኑ ተረጋግጧል። የጸረ ዶፒንግ ጥፋት በመስራት እንግዲህ የአበረታች መድኃኒት ወስዳል ተብሎ እንግዲህ ጥፋቱን ተረጋግጧል። አሁን የሚጠብቀው የጥፋት ውሳኔ ነውና እስከ 4 ዓመት የሚቆይ ውሳኔ እንደሚደርስበትና ከእግር ኳስ እንደሚታገድ ይጠበቃል። እንግዲህ ተጫዋቹ በጣም አስከፊውን ጊዜ እያሳለፈ ይገኛል። እንግዲህ ከቼልሲ በጣም ትልቅ እገዳ እየተደረገበት እንግዲህ ከዓለም እግር ኳስ ራሱን ሊያገል የሚችልበት እድል እንዳለና ተጫዋቹ አስከፊውን ጊዜ እያሳለፈ እንደሆነ ይጠበቃል። ምናልባት ተጫዋቹ ራሱን ከዚህ በኋላ የ4 ዓመት ፌሲንግ ቅጣት የሚጠብቀው ከሆነ ለተጫዋቹም ለክለቦቹም ኮንትራታቸውን እንደሚያሰብሩና ተጫዋቹ ክለብ አልባ ሆኖ ቅጣቱን እስኪጨርስና ራሱን ፊትነሱን ጠብቆ ወደ ሜዳ የሚመለስበት እድል በጣም ጠባብ እንደሆነ ይጠበቃል። እንግዲህ ማይካኤል ሞድሪክ የ4 ዓመት እገዳ እንደሚጣልበት ብዙዎች እየዘገቡ ይገኛሉ። እንግዲህ ከዛ በተጨማሪ ማንቸስተር ዩናይትድ የጀደን ሳንቾ ጉዳይ አሁንም ትንሽ የተወሳሰበ መጥቷል። ተጫዋቹ እንግዲህ የናፖሊን ጥያቄ ሊቀርብለት እንደሆነ ናፖሊዎች ለተጫዋቹ የ25 ሚሊዮን ፊ እንደሚከፍሉ ይጠበቃል። ማንቸስተር ዩናይትድም 25 ሚሊዮን ፓውንድ ነው ለተጫዋቹ ዋጋ ላይ የለጠፉት። እንግዲህ ተጫዋቹን ለመሸጥ ናፖሊዎች ደግሞ እንግዲህ ደሞዙን መቀነስ እንዳለበትና ናፖሊን ለመቀላቀል በጣም ወረድ ባለ ደሞዝ ነው እንዲቀላቀል የሚፈልጉት። ማንቸስተር ዩናይትድ ተጫዋቹን ለመሸጥ በጣም ከሚፈልገው ተጫዋች መካከል አንዱ ነው። እንግዲህ በማንቸስተር ዩናይትድ እንደማይቀጥል ተረጋግጧል። እንግዲህ የናፖሊዎች ተጫዋቹን ደሞዝ እንዲቀይር እያግባቡ ይገኛል። እንግዲህ ተጫዋቹ ግን ደሞዝ የመቀነስ ሁኔታ ብዙም የታየበት አይገኝም። እንግዲህ ከቼልሲ ራሱ ኮንትራት ቀርቦለት ነበር። በደሞዝ ምክንያት ሳይስማማ አይቀርም። ምናልባት ደሞዙን ብዙም የማይቀንስ ከሆነ ቼልሲን ናፖሊን የማይቀላቀልበት እድል እንዳለና የተዘገበ ያለው እንግዲህ ከሱ በተጨማሪ ብዙ ዝውውሮች የተፈጸሙ ይገኛሉ፣ ንግግሮች አሉ። እንዲህ ማንቸስተር ዩናይትድ የሂጎ ኢኪቲኬን ጉዳይ በሰፊው ያጤነበት ይገኛል። እንግዲህ ከቪክተር ዮኬሬስ ዝውውር ባይወጡም እንኳን የሂጎ ኢኪቲኬን በደንብ በሰፊው የተነጋገሩበትና እንግዲህ ተጫዋቹ ላይ ትልቅ ፍላጎት አሳይቶ ተጫዋቹን እያነጋገሩ ይገኛል። ማንቸስተር ዩናይትድ እንግዲህ የሂጎ ኢኪቲኬ ዋነኛ ፈላጊ ሆኖ ቀዳሚ ስፍራ ላይ ይዟል። ቼልሲና ሊቨርፑልም የተጫዋቹ ዋነኛ ፈላጊ ናቸው። ግን
ማንቸስተር ዩናይትድ ግን አሁን በተሻለ ሂደት ላይ ይገኛል። የሂጎ ኢኪቲኬ እንግዲህ የቪክተር ዮኬሬስም ጉዳይ እስካሁን በጣም ትልቅ አወዛጋቢ የሆነ ቀጥሏል። አርሰናልም እንግዲህ ማን እንዳስፈረመ እስካሁን ያልታወቀበት ሂደት ነው። እንግዲህ በጣም አሰልቺው ማለት እንችላለን ትልቁ አሰልቺው ዝውውር አሁንም እንደቀጠለ ነው። እንግዲህ ዝውውሮቹ በጣም ከአሁን ሁለቱ ክለቦች በተለይ ፕሪሚየር ሊጉን ከባዱን ሳምንት እንደሚያሳልፉ የመጀመሪያው ሳምንት እንደማሳለፋቸው አንጻር ትልቅ ዝውውሮችን ፈጽመው ከቀደም ብለው ራሳቸውን አዘጋጅተው ተጫዋቾችን አዋህደው ለሊጉ ዝግጅት ማድረግ ይኖርባቸዋል። እንግዲህ ይሄ ሊግ ከመጀመሩ በፊት ዝውውሮቻቸውን መጨረስ እንደሚኖርባቸው ይጠበቃል። እንግዲህ የእንግሊዝ ፕሪሚየር ሊግ በቀጣይ ወር እንደሚጀምር ይታወቃል። ከአንድ ወር ከምናምን ቀን በኋላ እንደሚጀምር ይታወቃልና ሁለቱም ክለቦች እንዲሁም የእንግሊዝ ክለቦች በጣም ጠንካራ የዝውውር ሌሎች ክለቦች እያደረጉ ነው። እንግዲህ አርሰናልና ማንቸስተር ዩናይትድ ናቸው እንደውም ደከም ያለ ዝውውር እያደረጉ የቆዩት። በተለይ ደግሞ የአርሰናል ሁኔታ እንግዲህ ምንም አይነት ዝውውር እስካሁን እንዳልጨረሱ ይታወቃል። አርሰናል የቤንጃሚን ሲሴኮን ጉዳይ ምናልባት ለማወጀንበር የተጠቀሙት ይመስላል። የቪክተር ዮኬሬስ እንደመፈለግ ቅሬታ የቀረበባቸው ያለው እንግዲህ የቤንጃሚን ሲሴኮም ዝውውር ላይ ያሉ ሁሉም ዝውውር ላይ በደንብ ስማቸው ይነሳል። ግን እስካሁን ምንም የረባ እንቅስቃሴ እስካሁን ሳያደርጉ ቆይተው ብዙዎቹን የአርሰናል ደጋፊዎችም እያስቆጨ ይገኛል። እንግዲህ እኚህን ዝውውሮች ቶሎ መፈጸም ይኖርባቸዋል እኚህ ሁለቱ ክለቦች። እንግዲህ ከመረጃዎቹ ጋር ዮናስ አባይ ነኝ። እኚህን መረጃዎች ሳደርስ የቆየሁት እናንተም የዚህ ቻናል ቤተሰብ እንድትሆኑ ላይክ እና እንዲሁም ሰብስክራይብ እንዲሁም ሀሳብ ስቴጆችን በኮሜንት ሴክሽን ላይ በማኖር የኛ ቤተሰብ እንድትሆኑ እገልጻለሁ። ከመረጃዎቹ ጋር ዮናስ አባይ ነኝ። በቀጣይ እስክንገናኝ ቸርን ሰንብት።